አምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አስፍት ነው ክብሮምን እያልን ያለነው ቁርአንን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩበት መንገድ አስተምር። እንዲሁም ደግሞ ቁርአንና ሐዲስን ለመነጠል የምታደርገው ሙከራ ትክክል አይደለም። ቁርአን የሚፈሰረው በሐዲስ ነው እያልን ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማም። ስለዚህ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች። ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል። አንተ ጋር የሚማሩ የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራው ነገር ሁሉ ዲን እንዳይመስላቸው ትክክል ነው። ኡስታዝ ኻሊድ ክብሮምን ብዙዎቻችን እንወደው ነበርና ከብረው ነበር። አሁን እየሄደበት ካለው መንገድ አንፃር ግን ልንከተለው አይገባም። ምክንያቱም አንድ ሰው ቁርአንን ከሐዲስ ነጥሎ ማስተማር ከጀመረና ቁርአንን በራሱ አእምሮ ብቻ መፈሰር ከጀመረ ማንም ሙስሊም ሊከተለው አይገባም። ሱና እንዳይመስላቸው ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። ስለዚህ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። አምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አስፍ ጅደን እኔ በጣም የማዝነው እንደሆነ ታውቃላችሁ። በህይወት ዘመን የሚያሳዝነኝ ነገር ወኑሪ ለዚ አንዘልና ብርሃን አውርደናል ብሎ አላህ ሲያበቃ ጨለማ ውስጥ መሆናችን። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም በዚህ መጽሐፍ ውስጥ የእናንተ ሌጋሲ የእናንተ ክብር ማዕረግ ከፍታ አለበት አለ። ከፍታ የሚያጎናጽፍን መጽሐፍ አላህ ሰጥቶን ሲያበቃ ዝቅጠት ውስጥ መሆናችን፣ እታች መሆናችን፣ የስልጣኔ ሁሉ ምንጭ የሆነው መጽሐፍ ተሰጥቶን ኋላ መቅረታችን፣ ብርሃን የሚሰጥ መጽሐፍ ኖሮን ጨለማ ውስጥ መሆናችን። ኡስታዝ ኻሊድ ክብሮም በተመለከተ ብዙ ነገር እየተመለከታችሁ እየሰማችሁም ነው። በተለይ ደግሞ በሲራ የቁርአን ጥናት ማዕከል ብሎ በከፈተው መድረሳ ላይ የሚያደርጋቸው የማስተማር ዘዴዎችን በተመለከተ ትክክል ያልሆኑ ጉዳዮች እንዳሉ መረጃዎችን እያወጡ ወንድሞች እየሰሩበት ነው። በዋነኝነት ኡስታዝ ኻሊድ ክብሮም እየተወቀሰበት ካለው ነገር ውስጥ በሲራ ብሎ በከፈተው የቁርአን ጥናት ማዕከል በሚያስተምርበት ጊዜ ቁርአንን ለማስተማርና መልእክቱን ለማስተላለፍ የሚጠቀመው ቁርአንን ብቻ እንደሆነ የሚገልጽበት የተለያዩ ጽሁፎችን አሰራጭቷል። እነዚህ ጽሁፎች አንዳንድ ወንድሞች ጋር ደርሶ ይህ ነገር ስህተት እንደሆነ እየገለጹ ነው። በእርግጥም ቁርአንን ለመረዳትና የቁርአን መልእክት ለማብራራት ለማስተላለፍ በቁርአን ብቻ እብቃቃለሁ የሚለው አነጋገር በጣም የተሳሳተና ብሎም ደግሞ መስመር ሊያስተን የሚችል ጉዳይ ነው። ምክንያቱም በመጀመሪያ አላህ Subhanahu Wa Ta'ala ይህንን ቁርአን ሲያወርድ ማብራራቱን በተመለከተ በግልጽ የቁርአን አንቀጽ ለነብዩ ሰለላሁ ዐለይሂ ወሰለም እንደሰጣቸው ሁላችንም የምናውቀው ነው። የቁሉ አላሁ ተዓላ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ይህንን ቁርአን ወደ አንተ አወረድነው ለሰዎች የተወረደላቸውን ነገር ልታብራራላቸው ይላል። ያው የነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች ተግባሮቻቸው የተዘገቡበት ትክክለኛ የሆኑ ሐዲሶች ናቸው። ስለዚህ ባጭሩ ቁርአንና ሐዲስን የአላህን ንግግርና የነብዩ ሰለላሁ ዐለይሂ ወሰለም መልእክት መካከል መለየት አንዱን እቀበላለሁ አንዱን አልቀበልም ማለት ይሄ በአላህና በመልእክተኛው መካከል መለየት ነው። ትልቅ ፈሳድን ብልሽትን የሚያመጣ የሆነ ተግባር ነው። ይህንን የሚያደርግ አካል ሌላ አይደለም ተፍሪቁን በይነ አላሂ ወረሱሊሂ በአላህና እሱ በላከው መልእክተኛ መካከል መለየትና መነጠል ነው። ኡስታዝ ኻሊድ ክብሮም እዚህ ጋር አንድ የዘነጋው ነገር አለ። እሱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? እናንተ ያመናችሁ ህዝቦች ሆይ አላህን አቻን ዛተባቸው። እነዚህ ሰዎች በእርግጥም እነሱ ናቸው ከሃዲዎቹ ይልና ወአተድና ሊልካፊሪና አዛበ ሙሂና ለከሃዲያንም አዋ
ነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል እያልኩ አይደለም። እንደዚህ ያለበትን አጋጣሚ አልሰማሁም አላውቅም። ነገር ግን ወንድሞች የሚያስተምርበት ጽሑፍ ነው ብለው ካወጡበት ነገር ውስጥ የነብዩን ሰለላሁ ዐለይሂ ወሰለም ሱና ኢንካር የማድረግ ሐዲስን የማይቀበሉ አይነት ሰዎች እነሱ ሹብሃ ማምታቻ እንደገባበት የሚያመላክቱ ነገሮች አሉ። ይህም በመሆኑ በመጀመሪያ ደረጃ ለማንም አይደለም ለራሱ ትልቅን ጥንቃቄ ሊያደርግ ይገባል። በግልጽ ግን ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማሁም። ስለዚህ በግልጽ ሙንኪሩ ሱናን ተቃዋሚ የነብዩን ሐዲስ የማይቀበል ብለን ልንፈርድበት አንችልም። እንደዚህ አይነት የሚያመላክቱ ነገሮች ግን እየታዩበት ነው። እሱም ይሁን ኡስታዝ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። እንደዚህ አይነት መርዘኛ አስተምሮት ቀርስ እያለን የሚገባብን በተለይ ደግሞ ራሱን ወደ ሐዲስ ትምህርት ላይ ያላስጠጋ ከሆነ ለዚህ አይነት በሽታ ተጋላጭ መሆኑ ሰፊ ነው የሚሆነው። ኡስታዝ ኻሊድ ክብሮም እንደሚታወቀው በቁርአን ላይ ነው ረጅም ጊዜ ያሳለፈው። ነገር ግን በአገሩ ላይ እንኳን ሐዲስን የሚያስተምሩ ታላላቅ ዑለሞች ከመኖራቸው ጋር ወደ እነሱ ጠጋ ብሎ የነብዩ ሐዲስስ ምንድን ነው የሚለውን ነገር ለማወቅ አልደፈረም። የነብዩን ሐዲስ ዑለሞች ጋር ጠጋ ብሎ ቢማር ኑሮ እንደዚህ አይነት ዛሬ የምናያቸው ነገሮች አይከሰቱም ነበር። አንዳንድ ሙኻለፋቶች ነብዩ ሰለላሁ ዐለይሂ ወሰለም በግልጽ የተቃወሙትን ነገር ቀለል አድርጎ መመልከት ምናምን እንደዚህ አይነት ነገር የሚመጣ ሱናቸውን መንገዳቸውን በትክክል ያለመገንዘብ ሁኔታ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ነው። አለበለዚያ ለቁርአን ያለን እምነት ጎደሎ ነው የሚሆነው። ቁርአን ላይ ወደኛ ተመለከተ አላህ ሱብሓነሁ ወተዓላ ቁርአን ላይ ሶላትን ስገዱ ወአቂሙ ሶላህ ሶላትን ስገዱ ብሎ አዘዘ እንጂ ዙሁር ስገዱ፣ አስር ስገዱ፣ መግሪብ ስገዱ፣ ስትሰግዱ ሩኩዕ አድርጉ፣ ከሩኩዕ ተነሱ፣ እንደዚህ አድርጉ እያለ ሶላት ምን መስገድ እንዳለብንና ሶላታችን ውስጥ ምን አይነት እንቅስቃሴን ምን ማለት እንዳለብን አልነገረንም። ይህንን ማናብራራልን ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው። ጾማችንን በተመለከተ ጾምም ጾሙ አለን እንጂ አላህ እንዴት እንደምንጾም ምን ነገሮች እንደሚያስፈጥሩብን ምን አይነት ነገሮች መጠንቀቅ እንዳለብን ቁርአን ላይ አልተጠቀሰልንም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አብራርተው በዝርዝር ነግረውናል። ይህንና መሰል ቁርአን ከሐዲስ የሚፈልጋቸው ጉዳዮች አሉ። ስለዚህ ቁርአንና ኡስታዝ ኻሊድ ክብሮም የሚያስተምረው ቁርአን ብቻ ከሆነ ተማሪዎቹ ኢባዳን እንዴት እንዲያደርጉ ነው የሚያስተምራቸው? ለምሳሌ ስለ ጾም፣ ስለ ሶላት ከየት አምጥቶ ነው የሚያስተምራቸው? ሐዲስን የማይቀበል ወይም ሐዲስን የማያስተምር ከሆነ ቁርአንን በሐዲስ የማይፈስር ከሆነ በምን መልኩ ኢባዳ እንዲሰሩ ያዛቸዋል? ነግራ መሰል ቁርአን ከሐዲስ የሚፈልጋቸው ጉዳዮች አሉ። ስለዚህ ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። እነዚህና የተለያዩ ጉዳዮች አሉ። ስለዚህ ኡስታዝ ኻሊድ ክብሮም ጠጋ ብለህ ኡስታዞች ጋር መሻይኾች ዑለሞች ጋር ያለውን ነገር ብትወያይ ማስተካከል ያለብህን ነገር ብታስተካክል ኡማውን ይበልጥ መጥቀም የምትችልበት ነገር ሊፈጠር ይችላል። አለበለዚያ በእንደዚህ አይነት ነገሮች ከምታስተካክለው ይልቅ የምታበላሻቸው ነገሮች በጣም ይበዛሉ። ስለዚህ በግልጽ ሐዲስን አልቀበልም ያለበት ምንም አይነት መረጃ ስለሌለ ወደ እነዚህ ቁርአንዮች ወይም ደግሞ ሙንኪሩ ሱና በሚባሉ ጀማዓዎች ወደ እነሱ ማስጠጋት የለብንም፣ ልንጠነቀቅ ይገባል። በግልጽ ከሱ ይህንን ነገር እስካላገኘንና እስካላየን ድረስ ማለት ነው። ዑለሞች ጋር ሹራ ማድረጉ በጣም ኸይር ነው። አላህ ሱብሓነሁ ወተዓላ ወአምሩሁም ሹራ በይነሁም ብሏል። መመካከር፣ በእንደዚህ አይነት ጉዳዮች ላይ እየተመካከሩ ዑለሞች ጋር መቀጠል ያስፈልጋል። ሌላው ምንድነው እንደሚታወቀው ሐዲስ ጋር ያለህ ግንኙነት ትንሽ ራቅ ያለ ስለሆነ አንዳንድ ስህተቶችን እየተሳሳትክ ያለህበት ሁኔታ ስላለ ስህተቶችህን ሚዲያ ላይ በማስረጃ ግልጽ እያደረግነ እንሄዳለን። ምክንያቱም አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራኸው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው አንዳንድ ስህተቶችን በተለይ ሚዲያ ላይ የምትለቃቸውን ነገሮች በማስረጃ ግልጽ እያደረግነ የምንሄድ ይሆናል። ሰዎችን ጥርጣሬ ላይ የሚጥርና የሚያወዛግብን ነገር ደግሞ ግልጽ ማድረግ ከአንድ ሙእሚን የሚጠበቅ ተግባር ነው። ለምሳሌ ሐዲስን አትቀበልም፣ ሐዲስን ትቃወማለህ እየተባለ እያስጠጉህ ነው። ስለዚህ ይሄ ነገር አንተን እንደማይወክልህ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ በግልጽ አቋምክን ታሳይና ከዛም በኋላ አንተም ላቋምህ በማስረጃ ትናገራለህ። እኛም ደግሞ ይህ አቋም ስህተት እንደሆነ በማስረጃ ግልጽ እያደረግነ የምንሄድ ይሆናል። ሌሎች ጉዳዮችንም ከማስረጃ ጋር እያያዝነ እየተራረምነ የምንሄድበት ነገር ነው የሚኖረው። እያንዳንዱን ነገር በቁርአን በሐዲስ በሰለፎች ንግግር ግልጽ አድርገን ትክክለኛውን ጦሪቅ የነቢዩ ሰለላሁ ዐለይሂ ወሰለም ጎዳና እያብራራን የምንሄድ ይሆናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።
ውድ ቤተሰቦቼ አሁን የሚቀጥለው ደግሞ ክፍል 2 ምላሽ የሰጠበት ነው። አብረን ቪዲዮ እንከታተል። በጣም የመንገዱን ግድግዳ ከመጠጋታቸው የተነሳ ልብሳቸውን ይይዛቸዋል። በዚህ መልኩ ተቀላቅሎ እሱ ተቀምጦ ከበውት ማለት ነው ዘና ብሎ ፎቶ ተነስቷል። ከዚህ ነገር ነብዩ ሰለላሁ ዐለይሂ ወሰለም ሶላት ሰግደው ጨርሰው እንኳን ሴቶች ወጥተው እስከሚሄዱ ድረስ ቁጭ ብሎ ይቆዩ ነበር። ወንድና ሴት መቀላቀላቸው ችግር የሌለው ተግባር ከሆነ ለምን ሴቶች ወንዶች ጋር አብረው መስጂድ አይሰግዱ? ደረጃ እክትላል ወንድና ሴት መቀላቀል በቁርአን አስተምህሮትም የተከለከለ የሆነ ተግባር ከዚህ በላጭ ሶፍ እሱ ጋር የሚማሩም ይሆኑ እሱን የሚወዱ አንዳንድ ሙስሊሞች እንዳይሸወዱበትና ዲን እንዳይመስላቸው ሱናም እንዳይመስላቸው ከማስረጃ አኳያ እያየን እርምት መሰጠት ያለበትን ነገር እርምት እየሰጠን እንደምንሄድ ተነጋግረናል። በዛሬው ቪዲዮ ላይ ኡስታዝ ካሊድ ክብሮም እየሰራውና ለተማሪዎቹ ምንም አይነት ችግር እንደሌለው እያሳያቸው ካለው በሸሪዓ ግን ነብዩ ሰለላሁ ዐለይሂ ወሰለም በጣም አጥብቀው የከለከሉት አላህ Subhanahu Wa Ta'ala በቁርአን አጥብቆ የከለከለው የሆነውን ተግባር ነው የማስጠነቀቃችሁ የማስታውሳችሁ። እሱ ምንድነው? እክትላጥን በተመለከተ ነው። እንደምትመለከቱት በዚህ ፎቶ ላይ ካስተማራቸው ሴት ተማሪዎች ጋር በዚህ መልኩ ተቀላቅሎ እሱ ተቀምጦ ከበውት ማለት ነው ዘና ብሎ ፎቶ ተነስቷል። ከዚህ ነገር ከሱ የሚማሩ ሰዎች ምን ይወስዳሉ? ወንድና ሴት መቀላቀሉ ምንም ችግር እንደሌለውና በሸሪዓም የተፈቀደ ነገር መስሎ ሊታያቸው ይችላል። ነገር ግን ወደ ቁርአን አስተምሮት ወደ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ስንመለስ በጣም በጥብቅ የተከለከለ ትልቅ ፈሳድን የሚያመጣ ተግባር ሆኖ እንመለከተዋለን። ከዚህም ውስጥ የመጀመሪያው ከቁርአን ስንመለከት አላህ Subhanahu Wa Ta'ala የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችን በተመለከተ ሱሐቦች ወደ እነሱ የሆነ ነገር ፈልገው ሲሄዱ ዝም ብላችሁ ቀጥታ አትቀበሉ፣ የሆነ ንቃ ቀጥታ ከነሱ ዝም ብላችሁ አትቀበሉ። በመካከላችሁ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ እንግዲህ እክትላጥን ከልክለው አስጠንቅቀውን ሳለ ኡስታዝ ካሊድ ክብሮም ማን ፈቅዶለት ነው ከሴቶች ጋር እንደዚህ ሆኖ ፎቶ የተነሳው? ሱብሃንአላህ። ግርዶሽ ኑር እነሱን ማየት አይፈቀድላችሁም ብሎ ይላቸዋል። ሱረቱል አሕዛብ ላይ አላህ ምን ይላል? ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብን ዛሊኩም አጥሀሩ ሊቁሉቢኩም ወቁሉቢሂን። የሆነ ንቃ የነብዩ ሚስቶች መጠየቅን በፈለጋችሁ ጊዜ በመካከላችሁ ግርዶሽ ኑሮ ግርዶሽ በስተጀርባ ጠይቋቸውና ይስጧችሁ። ምክንያቱም ይህንን ማድረጋችሁ ሳትተያዩ በግርዶሽ ላይ ሆናችሁ እቃን መጠየቃችሁ ዛሊኩም አጥሃሩ ሊቁሉቢኩም ይሄ ለልባችሁ ንጽህናና ወቁሉቢሂን ለነሱም ልብ ንጽህና በጣም የተሻለ ነው ብሎ ይናገራል አላህ። ምክንያቱም ቀጥታ የሚያገኛቸው ከሆነ ውስጣቸው ላይ ሌላ ነገር እንዳይመጣባቸው አላህ አስቀድሞ ይህንን በር ዘጋው ማለት ነው። ይህንን የቁርአን አንቀጽ ስናነሳ ምናልባት ይሄ እኮ ለነብዩ ሚስቶች ነው ሊባል ይችላል። ነገር ግን ይሄ ለነብዩ ሰለላሁ በሆነ ወንድ ምክንያት በሆኑ ሰዎች ተግባር ምክንያት ሊወርድ ይችላል። ነገር ግን መልእክቱ በሙሉ ለነብዩ ሰለላሁ ዐለይሂ ወሰለም ኡማ ነው። አይ ለፉላን የተለየ ነው፣ ለፉላና የተለየ ነው፣ ለከሌት ብቻ የተለየ ነው ልንል የምንችለው ትክክለኛ ለነሱ ብቻ የተለየ መሆኑን የሚያሳይ ማስረጃ እስካገኘን ድረስ ነው። ስለዚህ በዚህ የቁርአን አንቀጽ መሰረት እክትላጥ ወንድና ሴት መቀላቀል አላህ ከልክሏል። ይህንን የቁርአን አንቀጽ በተመለከተ ኢብኑ ከሲር ረሂመሁላህ ሲያብራሩ ምን ይላሉ? ወከማ ነሀይቱኩም አን الدخول عليهن كذلك لا تنظروا إليهن بالكلية ولو كان لأحدكم حاجة يريد تناولها منهن فلا ينظر إليهن ولا يسألهن حاجة إلا من وراء حجاب። ይህ ማለት አሉ ኢብኑ ከሲር ወደ እነሱ ዝም ብሎ መግባት እንደከለከልኳችሁ ሁሉ ሙሉ ለሙሉ ወደ እነሱ ዝም ብላችሁ አትመልከቱ። ለአንዳችሁ ከነሱ የሚፈልገው ነገር ከነሱ የሚቀበለው ነገር ካለው ያለ ምንም ሒጃብ ያለ ምንም ግርዶሽ እንዳይጠይቅ ማለት ነው ብለው ይናገራሉ። ስለዚህ በመጀመሪያ ደረጃ እክትላጥ ወንድና ሴት መቀላቀል በቁርአን አስተምህሮትም የተከለከለ የሆነ ተግባር ነው። ከዚህ በተጨማሪ ነብዩ ሰለላሁ ዐለይሂ ወሰለም እክትላጥን ወንድና ሴት መቀላቀልን በጣም ይከለክሉና ትኩረት ይሰጡበት የነበረ ጉዳይ መሆኑን እናስተውላለን። ለምሳሌ በተወደደው ቦታ በመስጂድ ላይ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ወንድና ሴት እንዳይቀላቀል መለየታቸው ይሄ ምንን ያሳያል? የእክትላጥ
የእክትላጥን አደገኝነት ያሳያል። እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ሲያሰግዱ ሴቶች ጀማዓ መስገድ ሲፈልጉ ወንዶች ከወንዶች ሶፍ ኋላ ራቅ ብለው ነው የሚቆሙት። ምክንያቱም ሌላ ትርፍ ክፍል ስለሌላቸው በአንድ ላይ ነው የሚሰግዱት። ነገር ግን ወንዶች በአንድ ላይ ከነብዩ ኋላ ይቆማሉ፣ ሴቶች ደግሞ ራቅ ብለው በመካከል ክፍተት ኑሮ ወደ ኋላ ሆነው ይቆማሉ። ወንድና ሴት መቀላቀላቸው ችግር የሌለው ተግባር ከሆነ ለምን ሴቶች ወንዶች ጋር አብረው መስጂድ አይሰግዱም ነበር? ለምን ተቀላቅለው በአንድ ላይ አይቆሙም ነበር? ይህንን በማስተዋል ብቻ ብዙ ነገሮችን መረዳት ይቻል ነበር። ከዚህም በተጨማሪ አሁንም ነብዩ ሰለላሁ ዐለይሂ ወሰለም ከሰገዱ በኋላ ቁጭ ብለው ይቆዩ ነበር። ቁጭ ብለው የሚቆዩበት ምክንያት ምንድን ነበር? ሴቶቹ ወጣው እስከሚሄዱና ወንዶች ጨርሰው ተውሎ እንዳይደርሱባቸው ነው። ይህን ያክል ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚጠነቀቁት። እነዚህን ነገሮች ከሚያመላክቱ ማስረጃዎች ውስጥ ኡሙ ሰለማ ቡኻሪ ላይ በተዘገበ ሐዲስ من تلالج كان رسول الله صلى الله عليه وسلم إذا سلم قام النساء حين يقضي تسليمه ومكث يسيرا قبل أن يقوم. قال ابن شهاب فأرى والله أعلم أن مكثه لكي ينفذ النساء قبل أن يدركهن من انصرف من القوم. أم سلمة رضي الله عنها من تلالج نبي صلى الله عليه وسلم كسولاتاتشو السلام توبج الرسول جزي تنش كوج بلو يقيالو ميتكمت بتن قدي ابن شهاب سيابرر من إلال فأرى والله أعلم الله هيكينو أني ممثلي የሚቀመጡበት ምክንያት ሴቶች ወንዶች ሳይደርሱባቸው ተሎ እንዲሄዱ ተፈልጎ ነው ይላል። ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም ሶላት ሰግደው ጨርሰው እንኳን ሴቶች ወጥተው እስከሚሄዱ ድረስ ቁጭ ብለው ይቆዩ ነበር። እሳቸው ካልተነሱና ካልወጡ ሌሎች ስለማይወጡ ቁጭ ብለው እሳቸው ወንዶችን ይዘው ይጠብቋቸዋል፣ ሴቶች ይሄዳሉ። ይህንን ለምን አደረጉ? ለምን ባንድ ላይ ወጣው አይሄዱም? ኢኽቲላጥ እንዳይፈጠር፣ ብልሽት ፈሳድ እንዳይመጣ። ነብዩ ሰለላሁ ዐለይሂ ወሰለም ኢኽቲላጥን ወንድና ሴት መቀላቀልን ይህን ያክል ይጠነቀቃሉ። ዛሬ ግን ኡስታዝ ተብሎ የዲን አስቸጋሪ ነው። ግዴታ ራሳችንን ወደ ዒልም ወደ እውቀት መመለስ ይኖርብናል። የሚገርመው ሶላት ላይ ወንዶችና ሴቶች ለየብቻ ከመስገዳቸው ጋር ከፊትና ከኋላ ሆነው ከመስገዳቸው ጋር ሴቶች ሌላ የሚሰግዱበት ክፍል ስላልነበራቸው ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ከኋላ ሆነው እንኳን የመጀመሪያ ሶፍ ላይ መሆናቸውን አይወዱም ነበር። ወንዶች ደግሞ ወደ ኋላ መዘግየታቸውን አይወዱም ነበር፣ ምክንያቱም እንዳይቀራረቡ ማለት ነው። ይህንንም በተመለከተ ሙስሊም ላይ የመጀመሪያው ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሴቶች የመጀመሪያውን ሶፍ ወደ ወንዶች የሚቀርበውን እንዲርቁት፣ ወንዶች ደግሞ ወደ ሴቶች የሚቀርበውን የመጨረሻውን እንዲርቁ በጣም ጥበብ በተሞላበት መልኩ ይናገሩ ነበር። ይህ ሁሉ ነገር ያስፈለገው ለምንድነው? ኢኽቲላጥ የወንድና ሴትን መቀላቀል ለመራቅ ነው። ምክንያቱም ወንድና ሴት መቀላቀሉ ምንም አይነት ኸይር ነገር የለውም። የሚያመጣው ፈሳድና ብልሽት ግን በጣም ብዙ ነው። ይሄ ሐዲስ ኢኽቲላጥን ከሚከለክሉ ትልቅ ማስረጃዎች ውስጥ አንዱ ነው። እዚህም በተጨማሪ መስጂድ የመጡ አማኞች ሰግደው ሲወጡ እንኳን እንዳይቀላቀሉ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን الطريقة عليكن بحافات الطريق እናንተ ሴቶች ወደ ኋላ ሁኑ፣ የመንገድን መሃል ይዛችሁ መሄድ ለእናንተ አይገባም፣ የመንገዱን ዳር ሐፋት الطريق ዳሩን ብቻ ይዛችሁ ሂዱ ይሉ ነበር። ከዛም ይህንን መልእክት የሰሙ ሴቶች በጣም የመንገዱን ግድግዳ ከመጠጋታቸው የተነሳ ልብሳቸውን ይይዛቸው ነበር። ሱብሃንአላህ። ይህ ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ለእኽቲላጥ ያላቸው ጥንቃቄ፣ ሱሐቦች ለእኽቲላጥ ያላቸው ጥንቃቄ ዛሬ በእኛ ሚዛን እንዴት ቀለለ፣ እንዴት ወረደ? በምን አይነት መልኩ ያየናቸው ነው? እነዚህ ነገሮች እነዚህን እክትላጥን የሚያስጠነቅቁ ነብያዊ ሐዲሶችን የሰማ አንድ የዲን አስተማሪ ኡስታዝ የሆነ አካል ሴቶች ጋር በዚህ አይነት መልኩ ዘና ብሎ ፎቶ ይነሳል ወይ? በትክክል እነዚህ ማስረጃዎች አልደረሱትም፣ ወይም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ሱና ግድ የለሽ የሆነ ሰው ነው። ስለዚህ በሸሪዓችን በቁርአን በነብዩ አስተምሮት በሷሐቦች ተግባር የወንድና ሴት መቀላቀል ተፈላጊ ጉዳይ አይደለም። በጣም የሚወገዝ የተከለከለ ሐራም የሆነ ድርጊት ነው። በተቻለን አቅም ወንድና ሴትን የምንለይበትን መንገድ
መፍጠር ነው። ለማስተማር ከሆነ ሴቶችን ከግርዶሽ ጀርባ አድርጎ ድምጽ ማይሰማቸው ከሆነ ዛሬ ላይ በስፒከር አገናኝቶ እንዲሰማቸው ማድረግ ይቻላል። አይ የኔን ምስል ማየት አለባቸውም ከተባለ ለነሱ ለብቻቸው በስክሪን ውስጥ አድርጎ ውስጥ ላይ የሰውየውን ቪዲዮ እያዩ እንዲማሩ ማድረግ ይቻላል። ይህን ሁሉ ነገር ማድረግ እየተቻለ አይ ሴቶችን ፊት ለፊት አድርጌ ካላስተማርኩ ማለት ሌላ ነገር ነው የሚሆነው። ስለዚህ በተቻለ አቅም የእክትላጥን በር ነቢዩ ሰለላሁ ዐለይሂ ወሰለም ሲዘጉት እንደነበረው ልንዘጋ ልንርቅ ይገባል። ከአንድ ነቢዩን ሰለላሁ ዐለይሂ ወሰለም እወዳለሁ ከሚል ሱናቸውን እከተላለሁ ከሚል ሰው የዚህ አይነት ሱናን ማቃለል ሱና ላይ ግድ የለሽ መሆን የሚጠበቅ ተግባር አይደለም። እክትላጥ በዚህ አይነት መልኩ በሸሪዓችን የተከለከለ ሐራም የሆነ ተግባር ነው። ማንም ይስረው ማንም ማለት ነው። የምንከተለው የተላከልንን ነብዩ ሰለላሁ ዐለይሂ ወሰለም እንጂ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ያለው አካል ማዕሱም አይደለም፣ ጥብቅ አይደለም፣ ይሳሳታል። ስህተቱን በማስረጃ እያስተካከልን ትክክለኛውን ጎዳና ብቻ ልንከተል ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ ዛሬ እንግዲህ ያቀረብኩላችሁ ክፍል 1 እና ክፍል 2ን ባንድ አድርጌ ነው። እንግዲህ የኡስታዝ ካሊድ ክብሮም አስተምሮት ምን እንደሆነ እንዴት እንደሆነ ሁላችንም ተረተናል። ካሁን በኋላ ግን እሱን ስንከተል አውቀንና ተረተን መሆን አለበት ብዬ አስባለሁ ማለት ነው። ምክንያቱም አንድ ሰው ቁርአንን እያስተማረ ሐዲስን አልቀበልም የሚለን ከሆነ ወዴት እየመራን እንደሆነ ማወቅ አለብንና በሰዓቱ መንገዳችንን ማየት ይኖርብናል ብዬ አስባለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።